በረዶ አማረኝ። በረዶ ጀላቲ አይደለም የውሃው በረዶ። እሺ እዚህ አካባቢ ፍሪጅ የት ነው ያለሽ? እኔ ፍሪጅ አለ ከዝናብ ላይ አይገር ላይ ቀልበ ስጠኝ። መሬት ወደቀራት አልበላ። በዚህ ጠራራ ፀሐይ ከየት ላምጣልሽ? እሺ የተሻለ ሐሳብ አለ? ሌላ የተሻለ? ይኸው አሁን ቆንጆ ምግብ ጋብዝሻለሁ። አልፈልግም። እንደውም ምን ያማረኝ ዳቦ ውስጥ አንበሻ ከተቼ ከጎኑ በረዶ። ቆይ አንቺ እንጀራ ሚስቴ ነሽ እንዴ? አይንሽን በአይንሽ ላሳይ ባልኩ ነው። ሌላ የተሻለ ነገር የለም? ምትምናምን የለም? አንቺ ተሻልሽሽ ብዬ ስንት ዝትቼ መጥቼ አታልቅስ። በባክቴሪያና በጀርም በተናወጠ እጅ ፊትን አትንካ። በተሻለ ሰው አንተ የጋሻዬ ልጅ እኮ አረገዘች። ሰማ? አረገዘች? አዎ የምር ነው። ከማ ምን ይታወቃል? ከማን እንደሆነ እንደዛ ለፍቶ አሳድጓት በእናትህ እንዲሆን ነበረባት። ወይኔ በጣም እኮ ነው የሚያሳዝነው። ወይኔ አረገዘች፣ በቃ አረገዘች በእናትህ። ይኸው ደግሞ ሄደ ለሰው እንዳወራሉ እንደለመደ። ምን ተብሎ ይነገራል? ይሄ ምን ተብሎ ነው ለሰው የሚነገረው? በልደነዋል። የቀረሰ የለም አይደል? ሰብሰብ ብላችሁ ጠብቁኝ። ጥብስ የሆነ ወሬ ነው ያለው። ጠብቁኝ መጣሁ። ይኸውላችሁ ያታየለ ልጅ ለስንት ነገር ስትጠበቅ ያንቺ ልጅ እዛ ጫካ ትጂ ከትለከፈለሽ። እኔ ራሱ ስንቴ ነው መከርኳት ትዝ ይላችኋል አይደል? ይኸው ሄዳ ለ10 ደፍሯት እርግዝ እኔ ሰውዬው አሳዘነኝ፣ አባቱ አሳዘነኝ። እኔ አሁን ለሰው ምን ተብሎ ይነገራል? ምን ተብሎ ይነገራል? እንዴት አወክ ግን አንተ? እኔ በአይኔ በብረት አይቼ ነዋ። አቶ አየለ ልጅ እኔ አንዴ ያስረገዝኳት። ምን አንተ ወረኛ ወሽታ ሄድ ቀጣፊ ወረኛ ሁሌ እንደዋሸ በቃ። እሺ ልሄድ ነው። ሂድ። ምን ዛሬ እሄዳለሁ ነው የምለው። ቆይ ግን ዛሬ የት ነው የምትሄደው? ለምን ነው የምትሄደው አላለችኝም። ኧረ ትዝ ሲለኝ ደግሞ 2 ብርጭቆ 2 ሳህን ያቀረበችው እቤት ውስጥ ለመዋል ቀሚስ። ሰውማ ይመጣል። የሆነ ሰው አለ። እኔ የምወደውን ሽቶ ለማን ነው የምትቀባው ነው እንጂ እመለሳለሁ። ገብቶኛል። ዛሬ አውቄዋለሁ፣ ነቅቼብሻለሁ ነው የምልሽ። እንደምትመጣ አውቄው ነበረ። ሃፒ አኒቨርሰሪ ቶሚዬ። ሃፒ አኒቨርሰሪ ስጦታይስ? እሺ ተረኛ። ይሄው የኔ ጌታ። እሺ አባቴ፣ የት ነው መሄድ የምትፈልገው? እኔ ጅማ ነው የምሄደው። ጅማ አጋሮ። መነሻችን የት እንደሆነ ታውቃለህ? ኧረ አላውቅም። መነሻችን ጎጃም በረንዳ ነው። ለጅማ ጎጃም በረንዳ? አዎ፣ ከጎጃም በረንዳ ተነስተን ጎጃም እንገባለን። እንዴት ማለት ጥሩ። ከጎጃም ደግሞ በመቀጠል መቀሌ ምን እናደርጋለን ካልክ አሸንዳ እናከብራለን። አሸንዳ በማክበር በመቀጠል ነው ጅማ አጋሮ የምንገባው። መቼ ነው የምንሄደው? ትንሽ ቀናት ይፈጃል። በጣት የሚቆጠሩ ብዙ አይደለም። ወደ ባሱ ግባ ትኬትን ይዘህ። ኧረ አንቺ ልጅ በፈጠረሽ ዱቤሽን ክፈይ እንዴ! እኔ የቁብር ኬት አንጥቼ ልክፈል እንዴ? ምንድነው ታካብዳለህ እንዴ? ይከፈልሃል ስለሌለኝ እኮ ነው። አሁን ይልቅ ስጠኝ። ምንድነው ጭራሽ ሌላ ዱቤ? ኧረ በይ ሂጂልኝ። ምንድነው ተነገ ተነገ እኮ ደሞዜ ነው ነው። ኧረ ሂጂልኝ። ኧረ በስመ አብ። ነይ በቃ እሺ፣ ነይ። ምንድነው የምትፈልጊው? ምን እንዳስጠኝ ደረሰ እንዴ? ምን ነው የደረሰው? አልደረሰም? በእናትህ ዝም በል። ያሙ አሙዬ ደረሰ እንዴ? ባንተ ቤት ተላክፈህ ሞተሃል። አይ ያው ከደረሰ ብዬ እኮ ምን እኮ ቤት አልክ መሰለኝ። ደረሰ የምትለኝ? ኧረ በእናትሽ ከደረሰ እንድትነግሪኝ ነው እንጂ ዛሬ ሰው ጤና የለውም እንዴ? ደረሰ የሚለው እውነትም ደርሷል። ናትዬ ነበር ጂኒ ኮለት ነው ብድር ፈልገህ ነው መሰለኝ። አይደለም ናትዬ፣ አንድ ነገር ላስብ። እኔ ስራ ልሄድ ነው። ምንም አይመቸኝም። አንተ ልጅ በእናትህ ችግር ነው። ጠይቀኝ ጣኔ ስለምፈራ የምን አባራሳ መጣ ደግሞ ነው አልፈልግም። ልንገርና ሳባና ወካ ሳባ ይድሮ ፍቅረኛ ሳባ ቀዮ ምን ወለደች። አንተ እሷ ከገባች 6 ወር አይደል እንዴ ነው በዚህ ፍጥነት የምትወልደው? ያው ከትዳር በፊት የኔ ጓደኛ እንደነበረች አታውቅም? ኧረ እባክህ ባሏም ያሳድገው የኔ ልጅ ነው። የምርህን ነው? አንተ የኔ ሚስቱ ካገባችሁ የወለደችው ከ7 ወር በፊት ነው። እና ከሷ እኮ ኤክሴ ነች እንጂ ምን ተፈጠረ? አይ ቤት ስትመጣ እውነት ልሙትልህ። ይኸው በትክክል እኮ አንተ እኮ ባለጌ ነህ። ምን እሻው ምንድነው? ምን አራስ ሙዝ በቃ ገዝቻለሁ። ሙዝ ለአራስ ምን ያደርጋል? ወለደች። እሺ ምንድነው? እሺ ልብስ አንተ ለምን አታገባትም? አምነህ ተቀበል በቃ ግባት። የአብራኬ ክፋይ ነው። እኔ አልለበስኩም። እኔ አላማረብኝም። ልጅ ይመርበት ብዬ አንተ ብድህ እንዴ? ምንድነው የምታወራው? በቃ መንና ልጅቷን ቤት አስገባት። አንተ ልጅ ኮረ ይባል እንዴት ሆናል? ሰውዬው አለ
እሱ ነው ልጅ የሚያሳድገው። እኔ አልችልም። እንዴት ነው ጠርግ? ኢትዮጵያ በጣም ደስ ትላለች። ምን ልበልሽ? አላደርኩበት ልጆች በፊት ስንጫወትበት በጣም ብዙ ለውጥ አለባት። እኔ 14 ዓመት ቆይቼ እንዴት ሆናለች ብዬ እንኳን እንዴ አቡቹ ቦስ እንዴ መጣሽ እንዴ ቦስ? አራንቺ ምርጥ አቡቹ አመለካነሽ 14 ዓመት ስቲል ተለውጬ ስመጣ እንደዚህ እኔ ልጠብቅህ አልፈለኩም ነበር። ትንሽ ያው ምናምን አሞኝ ስለነበር ያው ትንሽ ጭንቅላቴ ስራ እኮ ብትሰራ ውርስ ይሰጣል እንዴ? አሞኝ ስለነበር ነው ቦስ። ያሞኝ ያው ትንሽ አሞኝ ነበር እና ለዛ ነው። ችግር የለበጎ ነው ማለት ነው። እኔ የመጣሁልህ እንዴት እሺ በ16 እኔ የምሄድበት ጉዞ አለ፣ መንፈሳዊ ጉዞ። የት ነው? እኔ የሆነ ሰላም ያለበት ቦታ መሄድ ፈልጋለሁ። ትንሽ ጥሩ ላይ ምን አለ ያን ምሽት ከዶርማችን ባልወጣም በእናትህ አስበኸዋል? ደግሞ በውንብድና እንደተባረረን ቢሰሙ ባኬኔ ቤተሰቦች ምንም አይመስላቸውም። ሰፈር ውስጥ እየታፈስኩኝ ሲቸገሩ ነው። እዛም ሄደ መንግስት ምግብ ነው የምበለው፣ እስር ቤትም የመንግስት ምግብ ነው የምበለው። አንዱ ቦታ ሄዳል ይብላኝ ላንተ። እኔስ ትምህርቱ ባይሆንልኝ ቤተሰቦች አንዱ ሱቅ እንከይሉኛል። እኔ ምንም ችግር የለብኝም። ይብላኝ ላንተ ማለት ምን ማለት ነው? የደሃ ልጅ ምንም አታመጣም እግረን ታጥበተኛ እያልከኝ እንደዛ ማለት አይደለም ወንድሜ አልክ እንጂ ከዚህ በላይ ምን ማለት ፈልገህ ነው? ስለኔ ማንንም የምታውቀው ነገር አለ? አንተ ከሌላ ከተማ እኔ ከሌላ ከተማ ትምህርት እንዲያገናኘን ለምን ሰው ሊደርሳል? ወንድሜ አንተ ተረጋጋሽ። ሰማኸኝ? እኔ አሁን ቤተሰቦቼ ጋር በአይሮፕላን ስለምሄድ የበረራ ሰዓት ያመልጠኛል። አንተም ተረጋጋ። ህይወት እንደሆነ ይቀየራል፣ ሁሉም ነገር ያልፋል። አንተ ብቻ ጠንከር፣ ቆምጨጭ በል። ሰማኸኝ? ምንድነው በረራ ምናምን ነገር ትላለህ እንዴ? እኔም እኮ ቤተሰቦቼ ፕሌን ብር ሰጥቶኛል፣ ግን የሚያስፈልገኝ ቀድሜ አውቃለሁ። ጫማ ያስፈልገኛል፣ ከዛ በባስ ነው የምሄደው። አጉል መመጻደቅ አልወድም። እሺ በቃ የሚበር ጫማ ግዛና አብረር። እሺ ፍሬ ነገር አረንጓዴ ሆነብኝ። ምን ወጥ ይሆን? ጎመኑ ፈሽታው ቤቢዬ ራበህ አይደል? እንዴ ምንድን ነው? አረ ቤቢዬ እኔ እየፈራሁ ነው እውነት። እንዴ ዝም ብለህ ያገኘውን ማግበስበስ ጀመርክ እኮ። ይሄን ነው ምን ወጥ ብለህ ልትበላው ነው? በእናትህ ነው። እሺ ምንድን ነው ቤቢዬ? ለፀጉሬ ነው ያስቀመጥኩት። ምንድን ነው እሱ? ምን ያደርግልሻል? ፀጉሬ እንደዚህ ተሰፍቼ ልፈታ ስል ሁልጊዜ አቮካዶ፣ ሙዝ፣ እንቁላል እርጎ አድርጌ ፀጉሬን እቀባዋለሁ። እሱን ተቀብተሽ ደግሞ ከጎኔ ልታድሪ። አረ ቤቢዬ እኔ ያላሳድረውም 15 ደቂቃ ከተቀባሁት በኋላ ከዛ በኋላ ታጠባለሁ። መቻል ነው ሽታው። ስለሱ አታስብ ቤቢዬ። እኔ ለፀጉሬ የምጠቀመው የአቮካዶን ሰልሲክ ሻምፖና ኮንዲሽነር ሲሆን ሻምፖ ፀጉሬን ክላሪፋይ ያደርግልኛል፣ ሽታውን ያጠፋልኛል። ኮንዲሽነሩ ደግሞ ፀጉሬን ቶሎ ስለሚያፍታታልኝ ቶሎ ጨርሼ ይፋልልሃለሁ። አረ ቤቢዬ ምንድነው ሽሮ ነው ተቀበዩ አይደለ? ሳውራ ትንሽ ከቀዘቀዘብህ ላሙቀል ብዬ ነው። እኔ ምንም መብላት አልቻልኩም። ሰማኛለህ? መኪና ስለሌለን ብቻ እኛ የምንቆምበት ቦታ ማጣት የለብንም። ስለሆነ የዚህ መኪና ባለቤት ቦታውን ለቆ እንዲወጣና እኛ እንደምንቆምበት ትነግሯለህ። እሺ አለበለዚያ ግን ድምጥማጡን ነው የምናጠፋው። እምትከፍለኝ ብር እኮ አይደለም ይሄን ለማድረግ ጥይት ቢተኮስ ከፊት ለፊት እቆማለሁ። እኔ አታሽቃብጥ። በቃ ያልኩን ብቻ ሄዳለሁ። ጥይት ለአንተ ሂድ። አንደኛ ልንቆምበት ስለሆነ መኪናውን አንሳው። ልንቆም ነው እኛ ብራዘር። ቆም አይደል ያለሁት? ቆማል። ምን አለ? ቆሜ ነው ያለሁት። ቆሜ እሱ ነው። ምን ብሎ ነው ወንድሜ? መኪና አንሳ አለኝ። ለምን አልከው? ራስህ አንዴ ስራው አይደለም ማ አንተ ና እኔ በለው ምንድን ነው? ምን አደረኩ? ማን ያለ የኔ አባት ነው? በእናትህ አባት ነው። ከሰው ጋር መጣላት ለምንድን ነው? በእናትህ ብያለሁ ናቸው እነዚህ እብዶች ናቸው። አባ በእናትህ እብዶች እነዚህ እኮ ታማኝ እስረኛ ናቸው። የኔ ጌታ አንተ ተው ባላልኳችሁ እንቁም እኮ የኔ አባት በእናትህ ግባ ብላ ወንድሜ። እንዴ አራ ቆይ ወንድሜ፣ እንዴ ሰላም ስለ እጅ ትንሽ አልነበር እንዴ? ለምግብ ድረስ እዚህ ደረሰሳ እና ልብላት አቁ እንዴ ካሰር ግብላ እንጂ ምንድነው አንተ ሆድ ውስጥ ስኳር ያለበት እጅ ባለ እንዴ ሁሌ ምግብ ስንበላ እንደዚህ የምትሆነው እንዴ? ቆይ ሻልብላ ነው ያይ በድሮ ህይወት ያይስዚ ሹፌር ነበርክ እንዴ እንደዚህ የምትጠቀልለው? ምን ሆነ ነው ወንድሜ? አንተ ትበላለህ እኔ ከሳለሁ። ምን ሆነ ነው? ምን ላድርግሽ? ቃስ ብለህ ይሄ እኮ የቀበሌ አበል አይደለም ወንድሜ እንደዚህ የምትበላው እንዴ? እንደ ደብረ ሲና ብርድ ልብስ እኮ ጠቅልልከው ለበስከው እኮ እንጀራውን አለበስከኝ እኔ ለራሱ ቃስ ብለህ ብላ እንጂ ወንድሜ ቃስ ብለህ ብላ። ካልሆነ እኔ እሄድልሃለሁ። እንጀራው እኮ እንኳን ማፍ የሌለው እስካሁን ድሪ ብሎ ነው። እሺ አሁን ልብላት ወይ? ለሰላጣ እንደዚህ ሆንክ ስጋ ቢኖርማ አንቀህ ገለኛል። ይሄና ያንተ ጓደኝነት እንደዚህ ነው በቃ እንዴ። እሺ በቃ ብላ፣ እኔም ልብላ። ቀስ እያለን አይደለም ብላ እንብላ እንጂ እኮ እንበላላ አላልኩም እኮ ወንድሜ። በዚህ እንትን እኮ እጅ ቢወርቅብኝ እኮ ተሰብሪያውን ወጌሻ ቤት ነበር ጓደኝነታችን ብሎ ነው። እሺ ሁሌ አንተ ምግብ ላይ እንደዚህ ይሁን ቃስ ብለህ ብላ እንጂ። እንብላ ብላ ታውቁ ብላ። እኔ ምኑን በላሁት እኔ ዲር በቃ ስማ
እቤት ውስጥ አስጠንቼ አልገባ ስላለ ነው ላናፍስብ ውጪ ይዤ መጥቶት። አሁን አስተውለህ ማትመልስልኝ ከሆነ በጣም ነው የምናደድብህ። ሰማኸኝ አይደል? እኔና ጎሎት እኮ ነው አይምሮዬን የደፈነኝ። ኧረ ጠይቀኝ እመልስልሃለሁ። አስበህ መልስ። ያን ሁላ ብር ለአንተ መከፍለው ነገ ሰው ትሆናለህ ብዬ ነው። አይ አባዬ እስቲ ጠይቀኝ መጀመሪያ። ትምህርት አይደል እንዴ? በጣም አከበድኩ። ቀላሉ ልጀምርልህ። 1 ሲደመር 1 ስንት ነው? አባዬ 11 ምን ይባላል? አያ ደነገጥ። በቁም ነገር ደግሞ 1 ሲደመር 1 ብለህ ትጠይቀኛለህ። ሻውን የሰጠው ብር ስንት ነው? 1 ብርና 1 ብር ነው። 11 ብር ነው። እሺ 11 ብር ከሆነ እስቲ 11 ማስቲካ ገዝተና ሂድ ሱቅ። ባለ ሱቁ ሁለቱንም ይችላል። ሻንጣ አመሰግናለሁ። 1 ሲደመር 1 ስንት ነው? 11 11 ስለገዛልኝ አመሰግናለሁ። እንዴ ለሊስ 9ን ሂድና ከሱቅ ብላ። እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ። ቆይ ከመግባቴ በፊት ስፖርት መስሪያ ምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልገባም። መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ እሰራለሁ እና አይፎን ያለው ሰው አለ አይደለ? ልጅ ያለው እኔ በልጅ አልቀረጽም። ምን እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? እሱ ነው። እሱ ምን ሆነሽ ነው? እንዳገባ ችግር አለ። እኔ እንደዛ እንትን አይደለም። ላይቭ ምናምን ገባለሁ ምናምን። እሺ ገብተሻና ምን ትሰሪያለሽ? ግን ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በል አፍሽን ዝጊ። እንታ ከለ تعالى ما እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እዚህ አፈርኩ ካንቺ ጋር መስራት ድንጋይ ናት። 2 ቀን አብራት እኮ ተመር። እሺ ወይ ግቢና እናውራ። አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው። ምንም ግቢ ውስጥ አትጣያ አገዳውን እንት ትዳሰራተኛላችሁ እንዴ? ምንም እኮ ስራ ሰሪም በቃ ግቢ ምናምን ታጠጃለሽ፣ ምግብ ሰራሽ፣ ከዛ በኋላ ፍሪ ነሽ፣ እንደፈለሽ መሆን ትችያለሽ። አይ እንጂ ሙናተሽና እዚህማ ጽዳት ሰራተኛ ሳይሆን ባዛ አይነት ምሳ የሚሰራልኝ የለማ ወረኛ። ሰላም ናችሁ ብራዘር? ሰላም ነው። በጣም ርቦኝ ነው። ካላስቸገር ርቦኝ ነው። የዳቦ ስጠኛ። ውይ ሲያሳዝን፣ በጣም ያሳዝናል። የኛ አባት በቃ ችግር የለውም። እሺ እቺን ወይ ዳቦ ወይ ምግብ ምናምን ብላባትሽ። በጣም ነው ለሱሳሱስ ነገር እንዳትጠቀም። እሺ ኑሩልኝ። እሺ አመሰግናለሁ። በጣም ነው የሚያሳዝነው። በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል በጣም። ከሴት ጋር ስለሆንኩ ነው እንዳታሳጠኝ አንተ ምርጥ ያራዳ ልጅ። አበት ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጣን ችግር የለም እንካ ችግር የለም አላሳጣ። ወይኔ ቻሮጊት በቃ አትፈታኝም እንዴ? ነይ እንጂ ወዴት ነው የምትገቢው? ኧረ ማዘር እንትን ዕቃ ረስቼ እኮ ነው። አንቺ ያሳለፈች ልጅ አይደለሽም እንዴ? አዎ ማዘር ነኝ። እንዴት ነው ያደግሽው? አደኩኝ ማዘር። ትምህርትስ እንዴት ሆንሽ? ትምህርት ጨረስኩ ማዘር፣ ተመርቄያለሁ። ጀግና ሆነሽ አይደል እንዴ? እንዴ ማዘር አላበዙትም እንዴ? የሚተፉበት አትሆኑ እንዴ? እንጂ እኔ ልጅ ደስ ብሎኝ እኮ ነው። እንደዚህ ይባላል እንዴ? እና ስራ ሳገኝሽ እንዴት ሆንሽ? ኧረ አላገኘሁም ማዘር፣ ኢንተርቪው ላደርግ ልሄድ ነው። እንደው የትራንስፖርቱም ሰልፍ የሚደርስሽ አይመስለኝም። እንደው ለማንኛውም ሞክሪ፣ አይሳካልሽም። ኧረ አለ እንዴ? ያለ አይመስለኝም። በቃ እንለፋ ቀስ ብለን። አዎ ሂጂ በቃ። ኧረ እባክህ አንተ መጀመሪያ ልፍ ወንድ አይደለህ እንዴ? አንቺ ሴት ልጅ ምንም አያደርጉሽ። ሂጂ እባክሽ። እናንተ የምታመልጡ መስሏችሁ ነበረ። አሁን ብሬን ታመጣላችሁ። አታመጡ? እናመጣለን። አሁን ብሬ ስጡኝ። ስጩ በቃ። አንተ ስጠው። ቅድም ስትቆጥር አልነበር? በቃ ስጠው። እያዛችሁብኝ ነው እንዴ? ኧረ አይደለም። እንዴት ናችሁ? ደህና ናችሁ? ያው ወጣት ናችሁ ትረዱኛላችሁ። እና ስራ አጥቼ እርቦኝ ነው ያላችሁ። ወንድ ልጅ እኮ አይጣ እኮ ነው የሚባለው። በእናትህ አይጣ ምንድን ነው ይሄ?
ብር ማለት 10 ብር እኮ ምን እንዳደረጉ ነው አሁን በዚህ እንዴ ያላችሁ ስጡኝ አይደል ያልከው እና ቢሆንስ አሁን በዚህ ምን ልብላሽ አሁን ይሄ ዳቦ ይገዛል አሁን ምን ይጠየቁ ካለ ይሄን ጨምረህበት ብላ ጨምረህ ትላለሽ ጨምረሽ ስጪኝ በእናትሽ ወረዛ አድርጊው ይሄን እንዴ ኧረ ጨምራችሁ ስጪኝ በእናታችሁ አንተ ስንት ነው የምትፈልገው ያላችሁ እሺ አባ አለመስጠትም እኮ ይቻላል ምንድን ነው እንዴ ያማል ይሄ ዱለት ይገዛል አሁን በዚህ ዱለት መግዛት ይችላል ጮርናቄም ብላበት ምን አይነት ነው ከፍ አንተ አሁን እኔ የምበላው የምትመርጥልኝ ምንድን ነው የምትወሩት ምንድነው ጨመር አድርጋችሁ ታያር በእናትህ ወረዛ አድርገው ቆይ ስንት ነው የምትፈልገው ያላችሁን በቃ ምንድን ነው አርቦኛል እያልኳችሁ ያላችሁን በቃ እኔ ያላችሁን ከዚህ በኋላ እንዳትጠይቅ ጥፋ ከዚህ ምንድን ነው እሺ የህይወት ቤተሰቦች አቤት ዶክተር አለን አዎ ልጁ እንዴት ነው አንተ እንደዚህ አትሁን እንጂ ልጁ ደህና ነው ምን ሆነ እንዴት እንደዚህ አንተ እንትለኛለህ ዶክተር የድሮ ፍቅረኛ እኮ ነች አሁን ደግሞ ባህል እንዳላት እያወቅሁ እኮ ነው አብሬያት የተኛሁት አስበው ዶክተር ልጁ የኔ ቢሆንስ ምንድነው ማረገው ፍቅረኛ አይደለችም ፍቅረኛዋ የት አለ ፍቅረኛዋ ብታይ አሁን ልጅቷ ከጎረቤቷ ጋር ስታረግ ያዛትና ተጣሉ ምን ያሳያል ውጤቱ ዶክተር ውጤቱ እንደሚያሳየው እኮ ነው እቺ ልጅ እኔም ብጠይቃት እንዲያትለኝ መጣው ዶክተር መጣው